አመጣችሁ ቆያችሁ ሰላም ሰላም። እሺ እንኳን ደህና መጣችሁ። ከየት ነው የመጣችሁት? ሰሜን ጎንደር ደባርቅ። ሰሜን ጎንደር ደባርቅ። አንተስ? እኔ ከደብረ ማርቆስ ምስራቅ ጎጃም ከደብረ ማርቆስ። የት ሰለጠናችሁ? በሸለቆ። ከማሰልጠኛ ወዴት ቀጥታ ወጣችሁ? ከማሰልጠኛ ቀጥታ ሸዋሮቢት ከተማ። ስንተኛ ሻለቃ? 31ኛ ሻለቃ። ስንተኛ ሻምበል? አንደኛ ሻምበል። ጋንታ? አንደኛ ጋንታ። በምንድን ነው ወደ ፋኖ ልትቀላቀሉ ያሰባችሁ? ይኸው ማለት ወደፊት ሀሳባችንም ይሄ ነውና ይኸው እስካሁን አልተመቸንም ነው እንጂ እኛም ወደፊትም መጀመሪያ ስናስብም ይሄን ፋኖ ለመሆን ነው ሀሳባችን የነበራችሁ። እዛ ለመውጣት ነው ያሰብንም። ለዛ ነው ማሰልጠኛ ስትገቡት ይዛችሁ ለመውጣት ነው የገባችሁ? አዎ። እስካሁን ድረስም አልመቸም ብሎ እንጂ እስካሁን ድረስ እንቆያለን ብዬ ራሱ አላሰብኩም። ስለዚህ ይሄ ጨቋኙ ስርዓት የአማራን ሕዝብ ንጹሃን እንደሚጨፈጭፍም ታውቃላችሁ፣ መረጃውም ስለሚኖራችሁ። አዎ። ከዚህ በፊት ከእናንተ ጋር ወደ ማሰልጠኛ የገባ ሰልጥኖ ወደ 31ኛ ሻለቃ የገባ ስንት የሰው ኃይል ከዚህ በፊት ወጥቷል? ማለት አሁን እኛ 3ኛ ሻምበል አሉ። ማን በሻምበል ስለሆነ ስለማንገናኝ ብዙ ቦታውን ከፋፍለው ነው የሚያስቀምጡት። ስለማንገናኝ 3ኛ ሻምበል አሉ ወጥተዋል። የወጡ ልጆች አሉ። ስልካቸው ይጠረነፋል ወዲያውኑ። ሲለቀቅ ደግሞ ተከታታይ የሄዱ ልጆች አሉ። እየሄደ ነው ቀጥላና ነባር እየሄደ ነው። ከዚህ በፊት በወጡ ጓደኞቻቸው አማካኝነት ነው ወደኛ የመጣችው? አዎ። ከዚህ ቀደም አብረን የሰለጠን ጓደኞቻችን ይወጣሉ። እነሱ ናቸው ስልክ ሰጡን የመጣ። እስኪ ምን ትመክራለህ? አሁን በተለያየ በአድማ ብተናም በሚሊሻም አባላት የአማራ ተወላጅ ሆነው ራሳቸውን ጡት ነካሾች ሆነው የአማራን ሕዝብ እየጨፈጨፉ ከስርዓቱም አገልጋይ ሆነው በአንድም በሌላም ሕዝባችን እየተጨቆነ ያለበት ሁኔታ አለ። እስኪ ምን መልዕክት ታስተላልፋለህ? በአድማ ብተና ደረጃ በሚሊሻም ደረጃ የአማራ ተወላጅ ሆነው መከላከያም ጭምር ውስጥ ሆነው ስርዓቱን እያገለግሉ ላሉት ምን መልዕክት ታስተላልፋላችሁ? መልዕክት ማለት የማስተላልፈው አሁን ሁሉም የአማራ እንዳየሁት እኛ አሁን እንደኛ ሻምበል ሁሉም መውጣት ይፈልጋል። ነገር ግን ብዙ ጥበቃ አለባቸውና እንጂ መውጣት ይፈልጋል። ደግሞ ይፈራል። በቃ እናንተን አሁን እኔ ስለማውቀው ችግር የለውም ችግር የለውም። ግን ይፈራል ማለት አሁን እነሱ የሚሏቸው የሚሉ ሻለቃው እየሰበሰበ እንዲህ ያደርጓቸዋል። እዚህ ክፉ ናቸው፣ እዚህ እንዲህ ናቸው፣ እንዳትሸወዱ፣ እንዲህ እንዳትሉ፣ ይሄማ የሚያመጣው መንግስት 7000 ነው የሚያመጣው እያሉ ነው የሚያነኝ እንትን እንጂ ለዛ ነው። ስለዚህ አብዛኛው የአማራ ተወላጅ በዘበኛ ወይም ደግሞ በዋርዲያ እየታጠረ ነው እንጂ መታገል አይፈልግም ማለት ነው። አዎ ሁሉም በቃ አሁን እኛ የማውቀው ብዙ ሰው የሚመጣት ይፈልጋል። ግንስ እየተጠበቀ እንትን እያለ ነው እያሰራሯቸው ያለ። ስንት ወር ቆያችሁ ስርዓቱ በመግለል? 4 ወር በቃ እኛ 4 ወር ሸለቆ 3 ወር ከምናምን ቆይተናል። 3 ወር ከ19 ቀን እዚህ 4 ወር ነው። ስለዚህ እስኪ መልዕክት ስርዓቱ አገልጋዮች በአንድም በሌላም ምናልባት አሁን እንዳልከው በዋርዲያም በምንም ያው እንደተጠመዱ እየነገርከኝ ነው። ከዛ ውጪ ግን በስርዓቱ ፖለቲካ ተጠምደው ህዝባቸው ላይ ሰቆቃና በደል እያደረሱ ላሉት በሁሉም ደረጃ የመንግስት ቅጥረኛ ለሆኑ ሰዎች እስኪ የምታስተላልፈው መልዕክት የአማራ ተወላጆች መልዕክት ካለ እስኪ አስተላልፉ። እኔም ማስተላልፈው አሁን በቃ ጓዶቼ ይኸው አይተናችኋል። እናንተንም ተንከባክባችሁ ምን ብላችሁ ነው የተቀበላችሁን? ሁሉም ሰው እንደሚባለው አይደለም፣ ምንም አይደለም። እየተንከባከባችሁ ይጣየም ይመጣሉ። እየተንከባከባችሁ ሸኙ ነው የምል። እንዳትፈሩ ነው የምላቸው። ጨርሻለሁ።